አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ? ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሮ እስከ መጨረሻው በማየት አግዙኝ እላለሁኝ። ቪዲዮ አለቀቅኩም ቢያንስ ከሳምንት ከ10 ቀን በላይ ይሆነኛል ተለቀቅኩኝ። እየተመቸኝ አይደለም። ያው ሰው ቤት ያለ ሰው አንዴም ሲመቸው አንዴም ሳይመቸው ነው። አልተመቸኝ ሆኖ ነው የለቀቁትን ቪዲዮ ግን እያያችሁት አይደለም። ላይክ የሚለው ፕሊዝ ዊልኝ ላይክም አድርጉ። እና እንዴት ከረማችሁ? ሁሉ መልካም፣ ሁሉ ሰላም? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ የመጣሁበት ስለ ወርቅ መረጃ ልነግራችሁ ነው። ወርቅ ገዝቻለሁ። ውሸቴን አይደለም። ባለፈው ወርቅ ገዛሁ ለኢድ ብዬ አሞኝቻችሁ ነበረ። ግን ገዝቻለሁኝና አሳያችኋለሁ ወርቁንም። ወርቅ ደግሞ አሁን ሰዓት ግዙ። የምትሸጡ ሰዎች አሁን ሰዓት አትሽጡ። ምክንያቱም አሁን ረክሷል የሚባል ደረጃ ላይ ነው። ያው በጣም ባይሆንም እንደሚወራው አይደለም፣ ግን ረክሷል። እየገዛችሁ ላለሁኝ እየገዛችሁ አጊጡ። እየገዛችሁ ብር መያዣ ይሆናል፣ ያተርፋል ወደፊት እና አጊጣችሁበትም አትርፋችሁበትም ነው። የወርቅ ጥቅም ብዙ ነው። እኔም እንግዲህ ወርቅ ቤት ሂጄ ነበር። ረክሷል ምናምን ሲባል 500 ሪያል ሆኗል ይላሉ፣ ግን ስትሄዱ እንደዛ የለም። እዛ ቦታው ላይ ስትሄዱ የመስነእያ እና ደግሞ የምንድን ነው የደሪባ የመሀል ነው ምናምን ይባላል ማለት ነው። የሶስት ነገር የሚገርማችሁ ነገር በፊት ወርቅ ስንገዛ ፋቱራ ካልፈለግን ግዴታ አያስቡብንም። ፋቱራ እንደ ፍላጎታችሁ ነው። ያው ሰው አሁን ለምሳሌ ቢሰርቃችሁ ወርቁ እጃቸው ላይ ከተገኘ የኔ ነው ቢሉ እናንተ ፋቱራው ካላችሁ ግራሙ ክብደቱ ምን ያህል እንደው የተገዛውን ምናምን እዛ ላይ ታይቶ እንዲትረቱ ይሆናል እንጂ ሌላ ጥቅም ያለው አይመስለኝም። ያው እኔ አልፎ አልፎ ያለ ፋቱራ ነው የምገዛው፣ አልፎ አልፎ ደግሞ በፋቱራ እገዛለሁኝ። ግን አሁን ላይ እኔ ብሩ እንዲቀንስልኝ ብዬ ፋቱራ አልፈልግም። ሌላውን የመሀልና የተስኒያ ዲዛይን የሚወጡበት ነው ብቻ ከፍዬ የፋቱራ አልከፍልም ስላቸው እንደዛ ብሎ ነገር የለም አሉ። ያው ግዴታ ሆኗል ማለት ነው። የፋቱራ የደረሰኝ መክፈል አልፈልግም ብትሉ እሺ አይልም። ያው እንግዲህ እኔ ብዙ ቦታ አልገባውም በነገራችን ላይ። በፊት ብዙ ቦታ አዳርሰዋለሁ ማለት ይቻላል። ሱቁን ዞር ነበር። አሁን ግን አልዞርኩም። ምክንያቱም ትንሽ ቀነስ ስላደረገ እኔ አልዞርም ብዬ 1 2 3 ቦታ ታየሁ። በኋላ 3 ቦታ ይመስለኛል 4ኛው ላይ ገዛሁኝ። ምናይባች ያው የሌላ ቦታ ምናይባች እንደዛ ሊተው ይችላሉ። ያኔ ካልፈለጋችሁ ፋቱራውን ካልፈለጋችሁ ግዴታ የለባችሁም ብሎ ዝም ብሎ ሊያስገዟችሁ ይችላሉ። እኔ ግን የገባሁባቸው ሰዎች አብዛኞቹ ያለ ፋቱራ መግዛታችንም አንሸጥም ነው ያሉኝ። እና ፋቱራ ግዴታ ነው ብለው ከነ ፋቱራው ነው ያሰቡብኝ። እስቲ ወርቂቱን ላሳያችሁ። እኔ በነገራችን ላይ ወርቅ በጣም ደስ ይላል። ወርቅ የሚጠላ የለም፣ ነገር ግን እኔ በጣም ደስ ይለኛል። ቅያሬ ሁሉ ቢኖረኝ እንትን ይለኛል። ወርቂቶች ናት። እች አጫዋሿ ብቻ ናት። እሺ ቤተሰብ ገመዷ የበፊት ናት። ዛሬ 2 አመት ነው ገመዷን የገዛኋት። እቺ አጫዋቿ ናት። በደንብ ይታያል። አጫዋቿ ነጭ ሆና ያው እዚህ መብራቱ ጋር ይመስለኛል ነጭ ሆኗል።
ፎቶውን አስገባላችኋለሁ በደንብ እንዲለይ። ባክግራውንዱ ላይ ፎቶውን አስቀምጣለሁ። እዚህ ጋር ግን ነጭ ነው የሆነው እና እች ግራማ 6 ግራም ናት በነገራችን ላይ ግን ማሻአላ እንደዚህ ስስ ምናምን አይደለችም። ጥቅጥቅ ያለች ናት፣ ትካበዳለች። አሁን ይታያል በደንብ አይደል? እዚህ ጋር በጣም ነው የምትለየው። ወድጃታለሁ። በጣም ነው የምታምረው። እሺ ወይኔ ነጨችው። ወዳችኋታ? እንደዚህ ናት። ግራማ 6 ግራም ነው ብያችኋለሁኝ። የዘዋት ደግሞ መጀመሪያ ስንት ነው ወርቅ ስትሉ 500 ይሏችኋል። እሺ 500 ያ ግን የግራሙ ብቻ ነው። ሳፊ ግራሙ የወርቁ 500። ከዛ ሂሳብ ስትመቱ ከ583 ሪያል ይጨምሩባችኋል። አሁን አንዳንድ ሰዎች አታስቡም እንደዛ ታሏችሁ ያንንም ጨምረውባችሁ ራሱ ጨምረው እያሰቡባችሁ ምንም አይመስላችሁም፣ አይገባችሁም። ዝም ብላችሁ ስልካችሁን ጥጥ አድርጋችሁ እስብ አድርጉ። እዛው ደግሞ ማሰብ ያለ ጠቅ ጠቅ አድርጋችሁ እስብ፣ አለዛ ይሸውዷችኋል። ወርቅ ቤት በጣም እንደ ወርቅ ቤት የማይሸውዱ የሉም። የትም ቦታ ብትሄዱ የወርቅ ቤት የተለየ ነው እና እንትን ግራሙን ብቻ ነው የሚነግሯችሁ፣ ትርፉን ነገር አይነግሯችሁም። ሂሳብ አስቡ። እኔ 600 ብለው ከዛ ተከራከርኩኝ ከ600 ብር ላይ እንግዲህ በግራም 17 ብር ነው ማለት ነው የቀነሰው 17 ሪያል። ያ ማለት 583 ብር ነው የገዛሁት አንዷን ግራም። ቆይ ፋቱራውን ላሳያችሁ። ፋቱራው አለ ይታያችሁ ነው እንደምታዩት ነው። ምክንያቱም መብራቱ ሊያንጸባርቅ ይችላል። 6 ግራም ነው ብያችኋለሁ። አጠቃላይ የገዛሁት 3400 ሪያል ነው። 3400 ሪያል 6 ግራም በ583 ብር። ቆይ የት ነው ሂሳቡ? እዚህ ጋር ማለት ነው። ታብለኝ እኮ እኔ ቪዲዮ ላይ ስመጣ ሁሉም ነገር ነው ድንግርግር የሚለኝ ማለት ነው። አላቅም ችግር አለብኝ። አይታይምማ። እዚህ ጋር አለ 3400 ሚል ስንተኛው ላይ መሰላችሁ? መጨረሻው ላይ ወይ አይታይም ላይ አሁን ይታያል። እዚህ መጨረሻው 3400 ሪያል ነው የሚለው። እንግዲህ ከታያችሁ ተስፋ አደርጋለሁ፣ ግን እየታየ አይደለም። እንደዛ ነው እንትኑ። የግራሙ ደግሞ 6 ግራም የሚለው እዚህም አለ 3400 የሚል ይታያል። እንግዲህ ካልታየ ምንም ማድረግ አልችልም። የገዛሁት ቀን 24 4ኛ ወር 2016 ከስንት ቀን በፊት ነው ማለት ነው። ቅዳሜ ዕለት ነው የገዛሁት። ዛሬ ሐሙስ ነው። ቅዳሜ ዕለት የተገዛው ቀን 24 4ኛ ወር 2016 ይላል። ግራሙ የት ጋር ነው መሰላችሁ? 6 ግራም የሚለው ወላሂ እየጠፋብኝ ነው።
እንደሚታያችሁ ተስፋ አደርጋለሁ። ብዙም ጥራት የለውም፣ ለምን እንዲሁ አላውቅም። ይሄን ያህል ካልኳችሁ የወርቅ መረጃ ይሄን ያህል ከነገርኳችሁ ይበቃችኋል። ወርቅ ግዙ ሴቶችዬ። ወርቅ ለሴት ልጅ ጌጥ ነው፣ ውበት ይጨምራል። በዛ ላይ ብር መያዣ ነው። ሀቂቃ አሁን ያልገዛችሁትን መቼም አገዙም። አሁን ራሱ ይሄ ቀንሷል ተብሎ ነው። ድሮ በ300 በ200 እስከ 150 በነበረበት ሰዓት ሳንገዛ 500 መግዛት ማለት በጣም ብዙ ብር ነው። ቢሆንም አሁንም ብትገዙ ወደፊት ማን ያውቃል 1000 ብር የገባ እንደው 1 ግራም ማንም አያውቅም። ስለዚህ እየገዛችሁ አስቀምጡ። እኔ ያው እችን ገዝቻለሁኝ። አጫዋቿን ብቻ ነው የገዛሁት ብያችኋለሁ። ገመዷ የበፊት ናት። ባለፈው የሆነ ሌላ ሀብል ጋር አላሳየኋችሁም? እች ማለት ነው። እች ጋር ነው ገመዱን የገዛሁት። የዚህ ነው። ይሄ በ273 ነው 75 ባለበት ሰዓት ነው የገዛሁት። እንደዚህ ነው ማለት ነው። እና ቪዲዮውን አላንዛዛባችሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው በማየት አግዙኝ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።